አራተኛው ዞን አቀፍ አጠቃላይ የሰበካ መንፈሳዊ ጉባኤ መደበኛ ስብሰባ ሀገረ ስብከትን ጨምሮ በየአድባራቱ ተጠሪ ኃላፊዎች በተገኙበት በ2017 ዓመተ ምህረት እቅድ አፈጻጸም ሪፖርት ብፁዕ አባታችን አቡነ ጢሞቴዎስ በተገኙበት በተካሄደው መንፈሳዊ ውይይት መሰረት የሚከተሉትን ባለ 7 ነጥብ የአቋም መግለጫ አውጥተናል። የአንድ ቤተክርስቲያን ሰበካ መንፈሳዊ ጉባኤ ጽሕፈት ቤት ዋና ዓላማው ስርዓተ ቤተክርስቲያንና ምዕመናኖቿን የመጠበቅ ትምህርተ ወንጌልን ማስፋፋት፣ አገልግሎቷን ማሻሻልና ቤተክርስቲያንን በልማት ማበልጸግ ነውና በዚህ መልኩ ቤተክርስቲያንን የሚያለማና ምዕመናኖቹን የሚጠብቅ ጠንካራ የሰበካ መንፈሳዊ ጉባኤ መዋቅር እንዲኖረን ቃለ ዓዋዲን መሰረት ያደረገ በየ3 ዓመቱ ጠንካራ የሰበካ መንፈሳዊ ጉባኤ ምርጫ በማድረግ ቤተክርስቲያናችን ለመጠበቅ ጠንክረን እንሰራለን። ምዕመናን በባዕድ ትምህርት እንዳይወሰዱ በየጊዜው በተቻለ መጠን በበቁ መምህራን ስብከተ ወንጌልን ለማስፋፋት እንዲያስችለን ከሀገረ ስብከቱ ጋር በመቀናጀት በሁሉም አድባራት ጉባኤዎችን ለማካሄድ ቃል እንገባለን። በዛሬው ጉባኤ እየቀረበ ካለው ሪፖርት አንጻር እንደምንረዳው የበጀት እጥረቱን ለመቅረፍ ቤተክርስቲያን በልማት ማበልጸግና የገቢ አማራጮችን በመጠቀም ቤተክርስቲያኑን ለማነጽ ጠንክረን እንሰራለን። ቃለ ዓዋዲው አስተምሮ መሰረት ስርዓቱን በመከተል የሀገረ ስብከቱን ድርሻ 20% እንደ እግዚአብሔር ፈቃድ ወቅቱን በጠበቀ መልኩ ምንም ሳይሸራረፍ ለማስገባት ቃል እንገባለን። የአንድ ቤተክርስቲያን ሰበካ መንፈሳዊ ጉባኤ ዋና ጉባኤ ግንባር ቀደም ዓላማ ምዕመናኖቿን ከባዕድ እምነትና ትምህርት መጠበቅ ነውና ካህናት አባቶችና ዲያቆናትን በማስተባበርና ቤት ለቤት በማስተማር አማንያንን በተዋህዶ እምነት የማጽናትና ኢአማንያንን የመመለስ ስራን በተደራጀና በአንድነት በመቀናጀት በመስራት ተዋህዶ እምነታችንን የመጠበቅ ስራ ከምን ጊዜም በላይ ትኩረት ሰጥተን ለመስራት ቃል እንገባለን። 6 በየአጥቢያ ወጣቶችን በማደራጀትና ከሀገረ ስብከቱ ጋር በመቀናጀት ተገቢ ትምህርት እንዲወስዱ በማድረግ በመናፍቃን የሚሰጡ የክህደት ትምህርት ለመቀልበስና የቤተክርስቲያንን ጥቃት ለመከላከል ትኩረት ሰጥተን እንሰራለን። ውሱኗን የቤተክርስቲያን ሀብት ያለምንም ብክነት ለቤተክርስቲያን አገልግሎት ብቻ እንዲውልና ማንኛውም ገቢ በህጋዊ ደረሰኝ ካሪኒ እንዲገባ ጠናክረን እንሰራለን። 22 በዳውሮ ሀገረ ስብከት መንበረ ጵጵስና የታርጫ ምዕራፈ ቅዱሳን አቡነ ተክለ ሃይማኖት ቤተክርስቲያን ወስብሐት